የሀገሬ ልጆች እንዴት ናችሁ? ሰላም ናችሁ? አለሁ እኔ እግዚአብሔር ይመስገን። እንዴት ናችሁ? ደህና ነኝ እኔ እግዚአብሔር ይመስገን። አስቴር እባላለሁ። የምታውቁኝ ታውቁኛላችሁ፣ የማታውቁኝ አስቴር እባላለሁ። ከዚህ በኋላ በዚህ ቻናል እንገናኛለን ማለት ነው። ይሄ ቪዲዮ የመጀመሪያ ቪዲዮ ነው። የመታወቂያ፣ የምስጋና እና የመልእክት ሶስት ነገሮችን የያዙ ናቸው። ጊዜያችሁን ሰጣችሁኝ እንድታዳምጡኝ እፈልጋለሁ ማለት ነው። እንድታበረታቱኝ ያላችሁን ሀሳብ በኮመንት እንድታሳውቁኝ እፈልጋለሁ። የእውነቴን ነው የምለው። ለመጀመሪያ ጊዜ ማመስገን የምፈልገው ወንድማችን ተስፍሽን ነው። የሎሚ ሃይስኩል ቤተሰቦች ታውቁታላችሁ። የበለጠ ለዚህ ቪዲዮ ምን እንደሆነ ለምን መልእክቱ ምን እንደሆነ ይገባችኋል። ለእናንተ ማብራራት አያስፈልግም፣ ግን ለሌሎቹ እንዲገባቸው እና ወንድማችን ተስፍሽንም ማመስገን ስለምፈልግ ማለት ነው። ከዚህ የበለጠ ደግሞ የምናመሰግንበት ቀንም ደግሞ ተስፋ ስላለኝ እና ስለማረግ ነው ማለት ነው። ስለማምንበት ነው በዛ ነገር እና ከእናንተ ጋር እንድተዋወቅ ያደረገኝ እሱ ስለሆነ ማለት ነው። መጀመሪያ ላይ ወንድማችን ተስፍሽ ከልብ አመሰግናለሁኝ። ለምን ይህንን ቪዲዮ እንድሰራ ሞራል ስለሆንከኝ፣ በቃ እኔም ብቻ ሳይሆን ብዙ እህት ወንድሞቼ እንዲሰሩ የራሳቸውን አይዲ ይዘ ስለመጣ ከልብ አመሰግናለሁኝ። የእውነት ከልብ አመሰግናለሁ። እንዳንተ ያሉ ይብዙልን። መልእክቴም ደግሞ በዚህ ትላልቅ ፎሎወርስ ያላችሁ ሁላችሁም እስቲ አንድ ሰው ከታመመ በኋላ የሆነ ችግር ውስጥ ከገባ በኋላ መርዳት ሳይሆን ሳይቸገር ባለችው ነገር ሰርቶ የራሱን አይዲ ይዞ እንዲመጣ እንድታበረታቱ እፈልጋለሁ ማለት ነው። አበረታቱን፣ ጌምም አጫውቱን፣ እንጫወታለን ከዚህ በኋላ ማለት ነው እና እንድታጫዋውቱን እንፈልጋለን። የታማምን ጊዜ ገና ሬሳችን የሆነ ነገር ከደረሰብን በኋላ ምንም ዋጋ የለውም። ስለዚህ ታውቃላችሁ፣ ይሄ ይገባችኋል። ግን የእኛ ድክመትን ቢሆን ከዚህ በኋላ ግን በኢነርጂ እንደምንሰራ ተስፋ አደርጋለሁ። የእውነት ነው የምለው። አረብ ሀገር ላይ ያሉት እህት ወንድሞቼ በጣም እየተጎዱ ነው ያሉት። የራሳቸውን አይዲ ረስተው ለአመታት ብቻ የሚያገኙትን ገቢ እያሰቡ ሀገሬ ሄጄ ምንድን ነው የምሰራው? እኔ አሁን እውነት ለመናገር እዚህ ቤት ውስጥ የሚያቆየኝ ነገር ቢኖር ሀገሬ ሄጄ ምን እሰራለሁ የሚለው ነው። የመጣሁት 2 ዓመት ሰርቼ ወደ ሀገር ይመለሳለሁ ነበረ። ልክ እኔ መጥቼ እዚህ ሀገር የሚያስፈልገኝን ብር ሳገኝ ግን የኢትዮጵያ ኑሮ ከሱ የበለጠ እጥፍ ጨምሮ ነው ያገኘሁት እና ሳልፈልግ አሁን ላይ ፓስፖርቴን እያሳደስኩ ነው ያለሁት። የእውነት በዚህ ሰዓት ፓስፖርቴን ልወስድ ልሄድ እየተዘጋጀሁ ነው ያለሁት ማለት ነው። እና በዚሁ አጋጣሚ ለምን ቪዲዮ አልቀርጽም ብዬ ነው እንጂ ኩሽና ውስጥ ሆኜ እንደዚህ አለብስምም ነበረ። ይሄ ልብስ እንኳን ለኔ ብርቄ ነው። ቪዲዮዬን አበዛሁባችሁ እና ማሳጠር እፈልጋለሁ። ስለዚህ እንድታበረታቱን እፈልጋለሁ። አበረታቱን። የሎሚ ሃይስኩል ልጆችም ተማሪዎች ስለተዋወቅኳችሁ የእውነት በጣም ደስ ብሎኛል። በጣም ማለት ነው። ደግሞ ከዚህ የበለጠ አብረን መስራት አለብን። ፎሎ እንመልስ፣ ፎሎ እንደራረግ በጣም ማለት ነው። ማለት እኔ የሎሚ ፋሚሊ የሆነ የሎሚ ምልክት ያለበትን አንድም ሰው አልፌ አላቅም። ለሁሉም ነው እያደረግኩ ያለሁት። ላይክ፣ ኮመንት፣ ሪፖስት ላይም በጣም ችግር አለብን። እሱ ነገር ላይ እንበርታላችኋለሁ። ሰብስክራይብ፣ ላይክ፣ ኮመንት፣ ፎሎ ማድረግ አትርሱ። ኮፒ ሊንክ፣ ሪፖስት አድርጉ። እርስ በእርስ እንደጋገፍና አብረን እንደግ ማለት እፈልጋለሁ። ስላዳመጣችሁኝ ከልብ አመሰግናለሁ። ማስተካከል ያለብኝ ነገር ካለ ደግሞ አስተካክላለሁ። እናንተ እህቶቼ ወንድሞቼ ምከሩኝ። አብረን ብዙ ነገር እንደምንሰራ ተስፋ አደርጋለሁ ማለት ነው። ምክንያቱም አንድን ነገር መሞከር አይከፋም። የትኛውንም ነገር መሞከር በቃ ከአጽያት ውጭ የሆነውን ነገር ማለት እዚህ ጋር የምናመጣው ነገር ሰውን የሚጠቅም ሊያስተምር የሚችል ብናመጣ አብረን እርስ በርስ ብንማማር ምንም የሚከፋ ነገር ያለው ስላልመሰለኝ ነው። ጥሩ ነገር ላይ እንስራበት። ሀገርም ያላችሁ
ብሰሩበት እላለሁ። የእውነቴን ነው የምለው። ስራ ያሌላችሁ ትንሽ ይከብዳል አውቃለሁ። የኢንተርኔቱ ጉዳይ ምናምን ሊከብድ ይችላል። ግን ዋይፋይን ልታገኙ የምትችሉ ኤዲቲንግ ላይ ሞክሩ። ቁጭ ከምትሉ ስክሮል እያደረጋችሁ በምትቀመጡበት ሰዓት ላይ ሞክሩ። መሞከር ምንም አይከፋም እላችኋለሁ። እወዳችኋለሁ። መልካም የስራ ዘመን የትምህርት ዘመን ይሁንልን እላችኋለሁ። ባይ